አንድ አንበሳ አደን ሲያደርግ ፍጹም ወደው አይገነጠልም። በመጀመሪያ የሚፈልገውን እንስሳ ለረጅም ጊዜ ይከታተላል። እንደሚሄድ፣ መቼ እንደሚተኛ፣ ምን ያህል ፈጣን እንደሆነ ምንም ነገር ያጠናል። ከዛም በዝግታ በጸጥታ ይቀርባል። ያደንቀዋል፣ አይደነቅም፣ ያነባርቀዋል። ታዲያ አንበሳው ለምን ዓላማውን አይናገርም? ዛሬ እበልሃለሁ ብሎ ለምን አያስፈራራም? መልሱ ቀላል ነው። የተደበቀ ዓላማ ለስኬት ወሳኝ ነው። በዚህ ዘመን ብዙ ሰዎች በስራ ቦታ፣ በንግድና በግል ህይወታቸው ያልተጠበቁ ውድቀቶችን ያጋጥሟቸዋል። ምክንያቱም የውስጣቸውን ዓላማ እንደተከፈተ መጽሐፍ ያሰራጫሉ። ግን ሮበርት ግሪን 48ቱ የስልጣን ህጎች በተባለው መጽሐፍ ውስጥ የብልሆችን ምስጢር እንዲህ ይነግረናል። ህግ ቁጥር 3 ዓላማህን ደብቅ። ይህ ቪዲዮ ስኬትህን በር የሚከፍት ወይም የሚዘጋ ትልቁን ምስጢር ይገልጽልሃል። እንኳን ወደ መሪ ሐሳብናል በሰላም መጣችሁ። በዚህ ቻናል የሰው ልጆችን ስውር ስነ ልቦና፣ የስልጣን ጥበብና በህይወት አሸናፊ የሚያደርጉ ብልሃቶችን በጥልቀት እንመረምራለን። ከመንጋው ተለይታችሁ ሁኔታዎችን እየመራችሁና በብልሃት መኖር ከፈልጋችሁ ትክክለኛ ቦታ ላይ ናችሁ። አዳዲስ የጥበብ ቪዲዮዎች በፍጥነት እንዲደርሳችሁ አሁኑኑ ሳብስክራይብ በማድረግ የደወል ምልክቷን በመጫን የዚህ ብልህ ማህበረሰብ አካል ሁኑ። ወደ ዋናው ጉዳይ እንመለስ። ለምንድነው ዓላማችን መደበቅ ያለብን? አንደኛ፣ የመከላከያ ምሽግ ለመፍጠር። ሰዎች ዓላማህን ካላወቁ ሊያቆሙ አይችሉም። የት እንደምትሄድ የማያውቅ ሰው ወጥመድ ሊያዘጋጅልህ አይችልም። ሁለተኛ፣ ግራ ለማጋባት። ዓላማህን ስትደብቅ ተቃዋሚዎች ግራ ይጋባሉ። ምን እንደምታደርግ ስለማያውቁ በጥርጣሬና በጭንቀት ይዋጣሉ። በዚህ ግራ መጋባት ውስጥ አንተ የሚጠበቅብህን ሁሉ ትሰራለህ። 3 የላቀ ቁጥጥር ለማድረግ። ሰዎች ዓላማህን ሲያውቁ በአንተ ላይ ጫና ሊፈጥሩብህ አይችሉም። ቃል የገባህላቸውን እንዲያደርጉ ግፊት ታደርጋለህ። አንተ ግን ስትደበቅ የመናገርና የመንቀሳቀስ ነፃነት አለ። ሮበርት ግሪን እንዲህ ይላል፣ ዓላማህን ለመደበቅ የጭስ ማያ ገጽ ፍጠር ይለናል። ማለትም ሰዎች ሌላ ነገር እንድታደርግ እንዳስቡ አድርግ፣ ወይም ደግሞ በቅንነትና በክፋት ሽፋን ዓላማህን ደብቁ። ይህን ህግ ከተጠቀሙ ታላላቅ ሰዎች መካከል አንዱ አንቶዋን ቢስማርክ ነው። አይረን ቻንሲለር በመባል የሚታወቀው ቢስማርክ በ19ኛው ክፍለ ዘመን የተበታተኑትን የጀርመን ግዛቶች በአንድ ላይ በማዋሃድ የጀርመንን ኤምፓየር መስርቷል። ዓላማው ምን ነበር? የተዋሃደችና ኃይል ጀርመንን ፈጠረ። ግን ይህንን ግልጽ አድርጎ አላወጀም ነበር። ምናልባትም ቢስማርክ መጀመሪያ ላይ ብዙ ሰዎች ተቃውሞ ሲነሱበት እኔ በጣም ቀላልና ሰላም ወዳጅ ሰው ነኝ፣ ፖለቲካ ውስጥ መግባት አልፈልግም ይላቸው ነበር። የውጭ ሀገር መሪዎችም ቢስማርክን ገጠረኛ፣ ጨዋ ሰው ብለው አስበውት ነበር። ነገር ግን የቢስማርክ ትክክለኛ ዓላማ በውስጡ እያንገበገበው ነበር። ከዴንማርክ፣ ከኦስትሪያ፣ ከፈረንሳይ ጋር ጦርነት ሲያደርግ ዓላማውን ማንም እንዲያውቅ አልፈለገም። ለዴንማርክ ምንም ዓላማ የለኝም ብሎ ነገራቸው። ለኦስትሪያም ጓደኛሞች ነን ብሏቸው ነበር። ለፈረንሳዮችም ደካማ ነኝ ብሏቸው ነበር። ድንገት የጦርነት ቀስቃሽ በመሆን እነዚህ ሁሉ ሀገራት በተለያዩ ጊዜያት አሸነፈ። ሁሉም በቢስማርክ ብልሃት ተታለሉ። የቢስማርክ ቃላትና ድርጊቶች እርስ በርሳቸው የማይጣጣሙ ይመስሉ ነበር። እውነተኛ ዓላማውን ማንም ማወቅ አልቻለም። የቢስማርክ ስኬት ምስጢር ሁሉም እርምጃዎቹ ተቃዋሚዎቹን ለማደናገር እውነተኛ ዓላማውን ለመደበቅ የተሰሩ መሆናቸው ነበር። የጀርመንን ህብረት ከመስረቱ በፊት ዓላማውን አደባባይ ወጥቶ ቢሆን ኖሮ ሁሉም ይተባበሩበትና ይከላከሉት ነበር። የቢስማርክ ታሪክ ያስተምረናል እውነተኛ ዓላማችንን መደበቅ ድክመት ሳይሆን የጥበብ ምልክት እንደሆነ። ታዲያ ይህንን ህግ በህይወት ውስጥ እንዴት ትጠቀማለህ? አንደኛ፣ አትንገረው። አስመሳይ አንድ ነገር ማድረግ ስትፈልግ በተቃራኒ የሆነ ነገር ለማድረግ እንደምትፈልግ አድርገህ ተናገር። ወይም ደግሞ ከንቱ የሚመስሉ እንቅስቃሴዎች ተቃዋሚህን አደናግር። ሁለተኛ፣ ክፍትነትህን እንደ ጭንብል ተጠቀምበት። በጣም ግልጽና ቀጥተኛ መስለህ ሰዎች እንዲታስብ ያደርጋቸዋል። ነገር ግን መደበቅ ትችላለህ። ሶስተኛ፣ በድርጊትህ ተናገር። በቃልህ አትብዛ። ብዙ ሰዎች ስለሚያደርጉን ነገር ያወራሉ እንጂ አያደርጉትም። አንተ ግን ዝም ብለህ ስራ። ውጤትህ ሲመጣ ይነግርልሃል። ወዳጄ፣ ህይወት የጦርነት ሜዳ ነው። ሁሉም የጦር መሳሪያህንና ስልትን ካወቀ ያሸንፋል። ግን እንደ አንበሳ ዝም ብለህ አድነህ ዓላማህን ደብቀህ ተንቀሳቀስክ፣ ማንም ሊያቆምህ አይችልም። ድሉ ያንተ ይሆናል። የተደበቀ ዓላማ የተረጋገጠ ስኬት ነው ይላሉ። ቪዲዮ አስተሳሰብህን ከቀየረው ላይክ በማድረግ ለሌሎች እንዲደርስ አግዘን። በህይወትህ ዓላማህን ደብቀህ ተሳክቶልህ ያውቃል ወይስ የሚያሳየውን ህግ ቁጥር 4ን ይዘን እንመጣለን?
እንዳያመልጦ ሰብስክራይብ አድርገህ የደወል ምልክቷን ተጫን። ቻው።